ታሪካችን የሚጀምረው በአንድ አስገራሚ ፈተና ውስጥ ሆኖ ወደዚች ምድር በመጣው አንቶኒ ነው። አንቶኒ ሲወለድ ቀኝ እግር አልነበረውም። በአሪዞና ከተማ እያደገ በሄደበት ወቅት ሕይወት ለሱ ቀላል እንደማትሆን ግልጽ ነበር። እናቱ ጁዲ ልጇን ብቻዋን ለማሳደግ ሱፐርማርኬት ውስጥ ሌት ተቀን ትለፋ ነበረ። በሄደበት ሁሉ የሰዎች ንቀትና አዘኔታ አይከተለውም ነበር። ነገር ግን አንቶኒ በራሱ ላይ እንዲያዝን አልፈቀደም። በውስጡም አንድ ጨካኝ መርህ አሳደገ። ካሸነፍኩኝ እኖራለሁ፣ ከተሸነፍኩኝ ግን እሞታለሁ። በሁለተኛ ደረጃ ትምህርት ቤት እያለ ማንም ሰው ለእሱ ፈጽሞ የማይቻል ነው ብሎ የሚምለውን ስፖርት አይነት መረጠ። እሱም ትግል ወይም ደግሞ ሬስሊንግ ነበረ። በአንድ እግሩ ቆሞ ሚዛኑን ጠብቆ ሰዎችን መሬት ላይ ይመጣል። መጀመሪያ ላይ ሁሉም ሰው ሲያሾፍበትና ሲጠራጠረው ነበር። እሱ ግን የሰዎችን ንቀት ለልምምድ እንደ ማገዶ ተጠቀመበት። እንቅልፍ በሌላቸው ምሽቶች በደምና በወዝ በታጠበ ፍልሚያ ራሱን እጅግ አስፈሪ ትግለኛ አድርጎ ለወጠው። በሁለተኛ ደረጃ ትምህርት ቤት ያሳየው ተአምር ፍሬ አፍርቶ ከታዋቂው ድሬክሰል ዩኒቨርሲቲ ሁሉንም ወጪውን የሚሸፍን ሙሉ ስኮላርሺፕ ቀረበለት። ለማንኛውም ድሃ ቤተሰብ ይህ ትልቅ እፎይታ ነበረ። ነገር ግን የሚገርመው ነገር አንቶኒ በዚህ አልተደሰተም ነበር። እድሉንም ሳይቀበል ፊቱን አዞረ። ለምን መሰላችሁ? የአንቶኒ ቤት ውስጥ ሕይወት ከሲኦል አይሻልም ነበረ። የእንጀራ አባቱ ሪክ የሚባለው ባለጌ ሰው በአንቶኒ ላይ ያደርስበት የነበረው ስነ ልቦናዊ ጥቃት ቤቱን አጭልሞት ነበረ። ስኮላርሺፕ ሲያገኝ እንኳን ሪክ ያደረገው ማበረታታት ሳይሆን የአካል ጉዳቱን ጠቅሶ ማሾፍ ነበረ። እናቱ ጁዲም ይህንን ሁሉ ግፍ እያየች በሪክ ፍርሃት የተነሳ ዝምታን ትመርጥ ነበረ። በማግስቱ የአንቶኒ የሁለተኛ ደረጃ ትምህርት ቤት አሰልጣኝ ቦቢ ዊሊያምስ አብሮት ተቀመጠ። ቦቢ እድሎቹን እንዲያሰፋና ወደ ሌሎች ኮሌጆችም እንዲያመላክት አበረታታው። ነገር ግን የአንቶኒ ልብ በአንድ ቦታ ላይ ብቻ ነበረ። እሱም ኤዩዋ ኮሌጅ ነው። ኤዩዋ ኮሌጅ በአሜሪካ ውስጥ ታላላቅ ትግለኞችን በማፍራት የሚታወቅ ታዋቂ ኮሌጅ ነበር። ምንም እንኳን አብዛኛዎቹ ተማሪዎች እዚያ መግባት እንደሚችሉ ቢጠራጠሩም አንቶኒ ግን ህልሙን ዝቅ ለማድረግ ፈቃደኛ አልነበረም። አሰልጣኝ ቦቢ እንዳስታወሰው ከኤዩዋ ውጪ ሌሎች ትምህርት ቤቶች፣ ከወርቅ ውጪም ደግሞ ሌሎች ሜዳሊያዎችም እንዳሉ ነገረው። ነገር ግን አንቶኒ ራሱን መፈተን የፈለገው ከምርጦቹ ጋር ነበረ። ህልሙን ለመደገፍ አንቶኒ በጄት ክለብ ውስጥ በትርፍ ጊዜው በጽዳት ሰራተኝነት ይሰራ ነበረ። እዛም ያሉት የሥራ ባልደረባዎቹ ለሥራው ያለውን ትጋት ያከብሩለት ነበረ። በዚህ ጊዜ ሌላው አሰልጣኝ ሾን ቻርልስ በአይዋ ያለው ውድድር ምን ያህል ከባድ እንደሆነ አስረዳው። በአሪዞና ስቴት ዩኒቨርሲቲ በራስ ጥረት መግባት የተሻለና የእውነተኛው አማራጭ እንደሆነ ለአንቶኒ አስረዳው። አሁንም ቢሆን አንቶኒ ተስፋ አልቆረጠም ነበረ። በዚያው ምሽት በቤት ውስጥ ያለው ውጥረት ገንፍሎ ወጣ። በእራት ጠረጴዛ ላይ ሪክ ሆን ብሎ አንቶኒን ያስቆጣውና አካላዊ ዛቻዎችን ጭምር ያደርግበት ነበረ። ጁዲ ነገሮችን ለማረጋጋት ጣልቃ ለመግባት ብትሞክርም የሪክን ቁጣ በመፍራት ዝምታን መረጠች። ሪክ በመጨረሻ ከጠረጴዛው ሲነሳ ቤተሰቡም አይስክሬም እየበሉ ጥቂት ሳቁ። በማግስቱ በሥራ ቦታ ላይ አንቶኒ በጣም የፈራው ደብዳቤ ደረሰው። ከኤዩዋ ኮሌጅ አለመቀበሉን የሚገልጽ ደብዳቤ ነበር። በጣም አዝኖ ከጓደኛውና ከሥራ ባልደረባው ጋር አማራጮቹን መወያየት ጀመረ። መወሰንም ነበረበት። ሊከፍለው የሚችለውን ትምህርት ቤት ማሳደድ አለበት ወይስ ልቡ ባይኖርበትም በነፃ ወደ ድሬክሰል መሄድ አለበት የሚለውን ነበር። በዚያው ቀን ምሽት አንቶኒ ወደ ቤት ሲመጣ እናቱ ጁዲ ስታለቅስ አገኛት። እንባዋን ለመደበቅ በጣም ትሞክር ነበር። ነገር ግን ግድግዳው ላይ በቡጢ የተበሳውን ቀዳዳ ወዲያውኑ አንቶኒ አስተዋለ። ምን እንደተፈጠረም ሲጠይቃት ሪክን በመከላከል እሷ ራሷ በጥሩ ስሜት ውስጥ ስላልነበረች ያልሆነ ነገር ስትናገር እንደተጣሉ ነገረችው። ከዚያም ሪክ ጥሏቸው እንደሄደ ነገረችው። አንቶኒ እናቱን አቅፎ አጽናናት። ምንም ቢፈጠር ከጎኗ እንደሚሆንም ቃል ገባላት።
የኤዩዋ ህልም በመቅረቱ አንቶኒ አሪዞና ስቴት ዩኒቨርሲቲን ለመቀላቀል ወሰነ። በመጀመሪያው ቀን አሰልጣኝ ሾን ቻርልስ ሁኔታውን በግልጽ አስቀመጠ። ልምምድ ለማድረግ ከምትመጡት 55 ተማሪዎች መካከል 22ቱ ብቻ ናቸው በዋናው ቡድን ውስጥ የሚቀሩት፣ የቀሩት ደግሞ ከቡድኑ ይሰረዛሉ ብሎ ነገራቸው። አንቶኒ ከመቼውም ጊዜ በላይ ጠንክሮ መሰልጠን ጀመረ። በልምምድ ወቅት አሰልጣኝ ሾን ሚዛንን መጠበቅ ምን ያህል ወሳኝ እንደሆነ ነገራቸው። የአንቶኒ ድክመቶችን ለማሳየትና ምን ያህል ጠንክሮ መስራት እንዳለበት ለማሳየት ራሱ ከእሱ ጋር ይታገል ነበር። ቆየት ብሎ አንቶኒ ከአሰልጣኙ ቦቢ ጋር ተገናኘ። እሱም አንድ ትልቅ ምክር ሰጠው። አንድ እግርህን እንደ ሁለት እግር ጠንካራ አድርገው። በዚህ የተነሳሳው አንቶኒ ከሰዓታት በኋላ ያለ እረፍት መሰልጠን ቀጠለ። በሁለት እግራቸው ከሚሮጡት ጓደኞቹ ጋር እኩል ለመሆን ክራንቹን ይዞ በፊኒክስ ተራሮች ላይ በብቸኝነት መውጣት ጀመረ። በማግስቱ መላው ቡድን ለከባድ ልምምድ ወደ ተራራ ወጣ። አንቶኒ ትልቅ ጥንካሬ አሳይቷል። ተራራውን በመውጣት ላይ ሳለም አንቶኒ ተንሸራቶ ወደቀ። የቡድን አጋሮቹ ሊረዱት ሲሮጡ እሱ ግን ራሱ መነሳት እንደሚችል በመናገር እምቢ አላቸውና ብቻውን ጉዞውን ቀጠለ። አንቶኒ ወደ ተራራው ጫፍ ሲደርስ ሌሎች ቀድመው ደርሰው እያረፉ ነበር። ነገር ግን በአንድ እግሩ ተራራውን ድል አድርጎ ሲቆም ሲያዩት ጥርጣሬያቸው ወደ ታላቅ አክብሮት ተቀየረ። አሰልጣኝ ሾንም በመገረም ወደ እሱ እያየ ጌታ ሆይ ማረን አለ። በዚያው ቀን ምሽት አንቶኒ ወደ ቤት ሲመለስ ያንን ጨካኝ ሪክ በቤቱ ውስጥ አገኘው። ሪክ እንደተለወጠ ሰው በማስመሰል የውሸት ይቅርታ ጠየቀ። እውነተኛ ወንድ ይቅርታ መጠየቅና በቤቱ ያለውን ነገር ማድነቅ ያውቃል ሲልም ተናገረ። ጁዲም ሰላምን ፈልጋ በሪክ ቃላቶች ተታለለች። አንቶኒ ግን ሪክ ወደ ሕይወታቸው መመለሱ ትልቅ ስህተት እንደሆነ በውስጡ ያቅ ነበረ። ከእሱ ጋር መሆን ስላልፈለገ በክፍሉ ውስጥ ብቻውን ክብደት ማንሳት ጀመረ። ቁጣውን ወደ ልምምድ ቀየረው። በማግስቱ አሰልጣኝ ሾን የመጨረሻ ምርጫውን መቃረቡን አስታወቀ። ለአንዳንዶች የትግል ጉዞ መጀመሪያ ሊሆን፣ ለሌሎች ደግሞ የመጨረሻው መንገድ ነበረ። ከጨዋታው በፊትም አንቶኒ ከቤተሰቦቹ ጋር እራት ለመብላት ተቀምጦ ባለበት ሰዓት ሪክ አንቶኒን ማበሳጨት ጀመረ። አንቶኒ የዛኑ ቀን ምሽት ጨዋታ ስለነበረው ብዙም አልበላም ነበር። ሪክ ግን ሁላችንም መሄድ አለብን ወደ ጨዋታው በማለት አንቶኒን ያበሳጨው ጀመረ። አንቶኒ ግን አይ አትምጡ፣ ምንም ችግር የለውም ቢላቸውም ሪክ ምንም ችግር የለውም ቤተሰብ አይደለን እንዴ እንመጣለን በማለት ተናገረ። አንቶኒ ከቤት ሊወጣ ሲል ስልክ ተደወለ። የተደወለውም ስልክ ለሪክ ነበረ። ደዋዩ በቁጣ ለአንቶኒ መልእክት ነገረው። ሪክ ከሥራ ተባሯል፣ ዕቃዎቹንም እንዲወስድ ንገረው። በዚህ የደነገጠው አንቶኒ ምንም ሳይናገር ወደ ሜዳ አመራ። በጨዋታው ላይም አንቶኒ ሪክን ሲያዩ ጊዜ በአእምሮ ውጥረት ምክንያት ጨዋታውን ማሸነፍ ሳይችል ቀረ። ወደ ቤት ሲመለሱ ውጥረቱ ፈነዳ። ሪክ የአንቶኒን ሽንፈት ማሾፊያ ያደረገው። መታገስ ያልቻለው አንቶኒ ተቆጥቶ ሪክን ከሥራው መባረሩን ለእናቱ ነገራት። ጁዲ ልጇን ለመከላከል ብትሞክርም ሪክ ግን በእሷ ላይ ተቆጣ። ተስፋ የቆረጠችው ጁዲ ለአንቶኒ ወደ መኝታ እንዲሄድ ነገረችው። በማግስቱ አንቶኒ የአሰልጣኝ ሾን ቢሮ ሄደ። አሰልጣኙ በጣም ደስ የሚል ዜና ነገረው። ሌላኛውን ተጫዋች ወደ ሌላ ክፍል በማዘዋወር አንቶኒን በ125 ፓውንድ ክፍል ውስጥ እንዲቆይ ወሰነ። ከዛ እንኳን ወደ ቡድኑ በደህና መጣህ አለው። በደስታ የፈነደቀው አንቶኒ ለእናቱ ለመናገር ወደ ቤት ሮጠ። ጁዲ የሪክን ልብሶች እየተኮሰች ነበር። በኩራት ሳመችውና ሁልጊዜም እንደምትተማመንበት ነገረችው። ነገር ግን ሲያወሩ በእጇ ላይ ትኩስ ጠቆር ያሉ ቁስሎች አስተዋለ። ሪክ እንደምታተም አወቀ። ጁዲ ግን አንቶኒ እንዳይጨነቅና ራሷን መከላከል እንደምትችል ነገረችው። ይሁን እንጂ በሁለተኛው ዓመት ሌላ መጥፎ ዜና ተሰማ። አሰልጣኝ ሾን በዩኒቨርሲቲው በጀት እጥረት ምክንያት የትግል ቡድኑ ሙሉ በሙሉ እንደሚዘጋ ነገራቸው። የትግል ህልሙ የፈረሰበት አንቶኒ በሥራው ላይ ብዙ ሰዓታትን ለማሳለፍ ወሰነ።
ምናልባትም ሪክ ትክክል ሊሆን እንደሚችልና ትግል ሂሳብ እንደማይከፍልም ተናገረ። ጁዲ ምንም አልተናገረችም። ነገር ግን ልጇ ሕልሙን ለመተው በመገደዱ ልቧ ተሰበረ። ወደ 3ኛው ዓመት አለፈ። አንድ ቀን ከሰዓታት በኋላ ጁዲ ከባንክ ከመጣ ሰው ጋር ስትጣላ አገኛት። ባንኩ ቤት እንዲለቁ የ90 ቀን ጊዜ ሰጧቸው ነበረ። ተስፋ የቆረጠችው ጁዲ ወረቀቶቹን ቀደደች። በዚያው ምሽት ጁዲ እያለቀሰች የሪክን ልብሶች ማሸግ ጀመረች። ልጆቿን ከቤት አልባነት እንዴት እንደምትጠብቅ እንደማታውቅ ተናገረች። አንቶኒ እናቱን እያየ ከዚህ አሱሪት መውጫ መንገድ መፈለግ እንዳለባቸው ነገራት። ከጥቂት ቀናት በኋላ አንቶኒ በመታጠቢያ ቤት ውስጥ በሚያሳዝን ሁኔታ በደም የተበከሉ የጥጥ ቁርጥራጮችን አገኘ። ግራ የተጋባውና የተጨነቀው አንቶኒ እናቱን ለመፈለግ ወጣ። በመጨረሻም በአካባቢው ባለ ደም ልገሳ ድንኳን ውስጥ አገኛት። ጁዲ ቤተሰቡን ለመደገፍና የባንክ ዕዳዋን ለመክፈል በየቀኑ ደሟን እየሸጠች እንደነበር ተናገረች። አንቶኒ እያለቀሰ የእናቱን እጅ ይዞ ወደ ቤት ተመለሰ። ይህ እንዲህ እንዳለ አሰልጣኝ ሾን ለአንቶኒ ሌላ ዜና ነገረው። አንዳንድ የቀድሞ ተማሪዎች የቡድኑን መዘጋት ሰምተው ቡድኑን እንደገና ለማቋቋም ገንዘብ አዋጥተው ነበረ። ነገር ግን ትልቅ ፈተና ነበረው። በጀቱ አነስተኛ በመሆኑ ጥቂት ተጫዋቾች ብቻ ናቸው የሚቀሩት። አንቶኒ በቡድኑ ውስጥ እንዲቆይ ሁሉም የስኮላርሺፕ ተማሪዎች የራሳቸውን በጀት ለመቀነስ መስማማት ነበረባቸው። ሾን ለአንቶኒ 2 ኩባያዎችን አሳይቶ ምርጫው በሚስጥር ድምፅ መወሰን እንዳለበት ነገረው። አንቶኒ ተስፋ ሊቆርጥ ሲል ሾን ድምፁን ቀድሞውኑ መስጠቱን ገለጸ። ኩባያውንም አንደኛውን ሲገለብጠው ሙሉ በሙሉ ሳንቲሞች ሞልተውት ነበር። የቡድን አጋሮቹ ወደ ቢሮ ገብተው እንኳን ደስ አለህ አሉት። ሁሉም ለአንቶኒ ትልቅ ክብር ስለነበራቸው የእሱም ቦታ ለማቆየት የራሳቸውን በጀት ለመቀነስ ተስማሙ። አንቶኒ ወደ ሜዳ ተመልሶ ጨዋታዎችን ማሸነፍ ጀመረ። ስሙ በስፖርት ጋዜጦች ላይ መውጣት ጀመረ። በተመሳሳይ ጊዜ ጁዲ የቤት ዕዳዋን ለመፍታት ጥረት ማድረግ ጀመረች። ስለ ባንክ ሕጎች ምርመራ በማድረግ የብሔራዊ የባንክ ሥራ አስኪያጅ ቢሮ ሄደች። በሕጉ መሠረት ዕዳዋን ለመክፈል የ18 ወራት የእፎይታ ጊዜ የማግኘት መብት እንዳላት ገለጸችለት። ሥራ አስኪያጁም ተስማማ። በጂምናዚየም ውስጥ አንቶኒ ከመቼውም ጊዜ በላይ ጠንክሮ ይለማመድ ነበረ። አንድ የቡድኑ አባል በመጨረሻው ጨዋታ ሊገጥመው የሚችለውን ሰው አሳየው። ማት ማክዶኖ። ማት በኮሌጅ ሕይወቱ አንድም ጨዋታ ተሸንፎ የማያውቅ አስፈሪ ሰው ነበረ። ሌሎች አንቶኒ የሚፈራ ቢመስላቸውም እሱ ግን ፈገግ ብሎ ለምን ቀድሜ የምመጣ ይመስልሃል አላቸው። አንቶኒ በጥሩ ሁኔታ ተጫውቶ ወደ ፍጻሜው አለፈ። ነገር ግን ማትን ሲያየው ድንገተኛ ፍርሃትና ጥርጣሬ አደረበት። የቡድኑ አጋሮች ልክ እንደ ማት ጎበዝ እንደሆነ በመንገድ ሊያበረታቱት ሞከሩ። ነገር ግን አንቶኒ የማትን ጥንካሬ ያውቅ ነበረ። ማት ገና ከ3 ዓመቱ ጀምሮ የሰለጠነ አንድም ጨዋታ ተሸንፎ የማያውቅ ሰው ነበረ። በማግስቱ በፍጻሜ ውድድር ላይ ስቴዲየሙ በሰዎች ተሞልቶ ነበረ። ጁዲ በጸሎት ትከታተል ነበር። ነገር ግን ጨዋታው ሲጀመር አንቶኒ በጭንቀት ምክንያት የተሳሳቱ ውሳኔዎችን ወሰነ። ማት ይህንን ተጠቅሞ አንቶኒን መሬት ላይ በመጣል አሸነፈው። ጨዋታውም አለቀ። ማት ቻምፒዮን ሆነ። በጣም ያዘነው አንቶኒ በክፍሉ ውስጥ ተቀምጦ ሳለ የድሮ አሰልጣኝ ቦቢ ሊያጽናናው መጣ። ያለ ህመም ደስታ የለም፣ ያለ ሽንፈትም ስኬት የለም። ማሸነፍና መሸነፍ የአንድ ሳንቲም 2 ገጽታዎች ናቸው አለው። ቦቢ በመቀጠልም አንድ ትልቅ ጥያቄ ጠየቀው። አንቶኒ ለምንድን ነው የምትታገለው? አንቶኒም ቀና ብሎ መለሰ። አሰልጣኝ ካላሸነፍኩኝ፣ ሁለተኛ ከወጣሁኝ ለቀሪ ህይወቴ ለሰዎች እስከዚህ ደርሼ ነበር እያልኩኝ ነው ማወራው። ነገር ግን ካሸነፍኩኝ አንድ እግር የሌለኝ መሆኑ ትልቁ ማንነቴ አይሆንም። ሰዎች የሚያዩት ቻምፒዮኑን አንቶኒን ብቻ ነው በማለት ነገረው። ወደ መጨረሻ ዓመት ሲገባ አንቶኒ ሙሉ ህይወቱን ለልምምድ ሰጠ። አሁን የሚታገለው ለሜዳሊያ ብቻ ሳይሆን ለማንነቱ ጭምር ነበረ። አንድ ቀን ምሽት ወደ ቤት ሲመለስ ትንንሽ እህትና ወንድሞቹ በብርድ ውጪ ቆሞ አገኛቸው። ሪክ መጥቶ ከእናታቸው ጋር ለመነጋገር በሩ እንደቆለፈባቸውም ነገሩት። አንቶኒ በፍጥነት ወደ ውስጥ ገባ። ሪክ ጁዲን ሊመታት ሲይዝ ታየው። ያለምንም ፍርሃት አንቶኒ በመካከላቸው በመግባት ሪክን እንዲወጣ ነገረው። ሪክ ግን ሊታገለው ሞከረ። ነገር ግን አንቶኒ በሰለጠነበት የትግል ስልት ሪክን በፍጥነት መሬት ላይ ጥሎ አሸነፈው። ጁዲ ለፖሊስ ደወለች። ፖሊሶችም መጥተው ሪክን በቁጥጥር ስር አዋሉት። ለመጀመሪያ ጊዜ ቤተሰቡም ከሪክ ስቃይ ነፃ ወጣ።
በማግስቱ አሰልጣኝ ሾን ለአንቶኒ ላሳየው ጥንካሬ አድናቆቱን ገለጸለት። አንቶኒ ፈገግ ብሎ ገና አልጨረስንም፣ ቻምፒዮን እንሆናለን አለው። ቤት ውስጥ ጁዲ ከወጣቶች የመጡ የድጋፍ ደብዳቤዎችን እያነበበች ታለቅስ ነበረ። እናቱ በልጅነቱ ላደረገችው ስህተት ይቅርታ ጠየቀችው። የእሱ ጉዳት የእሷ ኃጢአት ቅጣት መስሏት እንደነበር አምና ተናገረች። ነገር ግን አሁን እውነቱን አየች። ሰዎች አንተን ሲያዩ እግር የሌለውን ሰው አያዩ፣ የሚያዩት የማይበገረውን ጠንካራ ሰው ነው አለችው። አንቶኒም በዚህኛው ዓመት እንደገና ለብሔራዊ የትግል ቻምፒዮን ፍጻሜ ደረሰ። ነገር ግን ከማት ማክዶኖ ጋር ያለውን ጨዋታ በአእምሮ ላይ ከባድ ውጥረትን ፈጥሮ ነበረ። በቴሌቪዥን ቃለ ምልልስ ላይ ማትና አሰልጣኙ ስለ አንቶኒ አካል ጉዳት ንቀት የተሞላበት አስተያየት ሰጥተው ነበረ። ይህ በአንቶኒ ላይ የፈጠረውን ጭንቀት የተረዳው አሰልጣኝ ሾን ቴሌቪዥኑን አጠፋው። ወደ እሱ ጠጋ ብሎ የመጨረሻውን ምክር ሰጠው። ምንም የሚከብድ ነገር የለም፣ ወደ ሜዳ መግባትና ማድረግ ብቻ ነው አንቶኒ በትልቅ ተነፈሰ፣ ጭንቀቱንም ማስወገደ። የእውነት ሰዓትም ደረሰ። አንቶኒ ወደ ሜዳ ገባ። ጨዋታው ሲጀመር ማት በከፍተኛ ጥንካሬ ጥቃት ሰነዘረ። ነገር ግን የአንቶኒ የመከላከል ጠንካራ ነበረ። አንቶኒ በእጁ ጥንካሬና በስልት ማትን መሬት ላይ በመጣል መሪነቱን ወሰደ። የመጨረሻዎቹ ሰከንዶች እያለቁ ሲሄዱ አንቶኒ ማት ማክዶኖን በማሸነፍ የብሔራዊ ቻምፒዮን ዋንጫ አነሳ። ስቴዲየሙ በደስታ ጩኸት ተሞላ። ጁዲ የሮጠች ወደ ሜዳ ገብታ ልጇን አቀፈችው። የአካል ጉዳተኛ የሆነው ልጅ ዓለምን ድል አድርጎ ታሪክ ሰራ። ከታላቅ ድል በኋላ አንቶኒ ሮብልስ ከናይክ ኩባንያ ጋር ውል በመፈራረም የመጀመሪያ አካል ጉዳተኛ ስፖርተኛ ሆነ። ዛሬ በዓለም ዙሪያ ተዘዋውሮ ሰዎችን የሚያበረታታ ንግግር ያደርጋል። ይህ እውነተኛ ታሪክ የሚያስተምረን አንድ ትልቅ እውነት አለ። በውስጣችን ጠንካራ እምነትና ጽናት ካለ በሕይወት ውስጥ ልናሸንፈው የማንችለው ምንም አይነት ከባድ ፈተና የለም።